ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ኢሳይ በገና ሚዲያ ነው። እንግዲህ ልጆች በዚህ ክረምት የት ማሳለፍ እንዳለባቸው ካሁኑ ማቀድ አለባቸው። ልጆች የቀለም ትምህርት ብቻ በመማር የስነ ልቦና መንፈሳዊና ማህበራዊ ህይወታቸውን ማጠናከር አይችሉም። ስለዚህ ከቀለም ትምህርት በተጨማሪ ተሰጧቸውን የሚያሳድጉበትን በህይወታቸው መንፈሳዊ ህይወታቸውን የሚጠቅማቸውን ነገር መማር አለባቸው። በተለይ በእኛ ተቋም ውስጥ ባለን የረጅም ጊዜ ልምድ ልጆች ወደኛ ተቋም መጥተው በገና ሲማሩ፣ መሰንቆ ሲማሩ፣ ክራር ሲማሩ ይህን በመማር ሂደት ውስጥ የሚያገኙት የባህሪ ለውጥ ወላጆችን ደስ ስለሚያሰኛቸው ወላጆች ቀን ጠብቀው በየክረምቱ ልጆቻቸውን ወደኛ ያመጣሉ። ወደኛ ልጆቻቸውን በማምጣት ልጆቻቸውን የሚያስተማሩ ሰዎች ብዙ እንደተጠቀሙም ነግረውናል። እንግዲህ አንድ ሰው በስነ ልቦናው፣ በማህበራዊ ህይወቱ፣ በመንፈሳዊ ህይወቱ ጤናማ ሲሆን ነው ጤናማ የሚባለውና ልጆች በማወቁም ሆነ ባለማወቅ ወደ አላስፈላጊ መንገድ ሄደው ህይወታቸው ከተበላሸ ብዙ ነገሮች መንገድ ከሳቱ በኋላ ልጆች ላይ እንዲያደረጉ እንዲህ ብሎ ልጆችንም ከመርገም ልጆችንም ከመጥላት በፊት ልጆች ከእጅ ሳያመልጡ አስፈላጊውን ነገር ማድረግ ይገባልና ተቋማችን ባለው ልምድ ልጆች የሚማሩበትን መንገድ ከቀላል ወደ ከባድ ነፃ ሆኑም በአቅማቸው እንዲማሩ የማስተማሪያ ዘዴ አለን። በዛ እያዘጋጀን እያስተማርን ነው። እንዲሁም ትምህርቱ እስኪጀመርም ድረስ ዩቲዩብ ላይ በማስተማሪያ የበገና ማስተማሪያ፣ ክራር ማስተማሪያ አለን። እንደውም አንድ ላይ ኮምፓይል አድርገን ሙሉ ኮርሱ የምታገኙበትን መንገድ ሶሻል ሚዲያ ላይ ዩቲዩብ ላይ አድርገናል። ከዩቲዩብ ስለ በገናውም ስለ ክራሩም መስማት ማየት፣ መጀመሪያ መስማት ከዛ ማየት፣ ከዛ እንግዲህ ደግሞ ለሙከራና ለመማር ወደ ተቋማችን እንዲመጡ ጥሩ ነው። ልጆች ጊዜያቸውን እረፍት ጊዜያቸውን እንደገና በተጨማሪ ትምህርት በማስተማር ልጆችን ማጨናነቅ ተገቢ አይደለም። ይሄ ትምህርቱም አይፈቅድም። ሰው ዓመት ሙሉ መማር የለበትም። ተወሰነ ጊዜ ከተማረ ማረፍ አለበት። ሲያርፍ ደግሞ ኪነ ጥበብ፣ ስነ ጥበብ፣ እደ ጥበብ እነዚህ ነገሮችን መማር አለበት እና እንግዲህ በገና ስናነሳ የምናስታውሰው ቅዱስ ዳዊት ነው። ቅዱስ ዳዊት ከብላቴናነቱ ጀምሮ በገና ይደረድር ነበር። እንግዲህ ብላቴና 12 ዓመት ሆኖ ከዛም በታች ሆኖ በገና ይደረድር ነበር ማለት ነው። ቅዱስ ዳዊት ሲደረድር ከሚያገኛቸው ጥቅሞች እንደውም ከሚሰጣቸው ጥቅሞች በተለይ ንጉሥ ሳኦል መንፈሱ በታወከ ጊዜ ቅዱስ ዳዊት በገና ሲደረድርለት ሳኦል ደስ ይሰኝ ነበረ። እንደገናም ክፉ መንፈስ ከሱ ይርቅለት ነበረ እና እነዚህ የዜማ መሳሪያዎች ደስ ከማሰኘትም አልፎ የመፈወስ አቅም ስላለው በተለይ በገና ልጆች ከልጅነታቸው ጀምሮ ወጣቶችም ደግሞ ይሄ ስጋዊ ጠባያቸው በሚያየልበት ወጣትነታቸው በሚያየልበት በዚህ ጊዜ ላይ ከምክር ባለፈ ልጆች ስነ ልቦናቸው እንዲረጋጋ ወደ ተሰጧቸው እንዲሄዱ ስዕል እንዲስሉ የዜማ መሳሪያ እንዲማሩ ሌሎችም የሙያ ነገሮች እንዲማሩ ወላጆች እንደዚያ ነገሮች ማመቻቸት ተገቢ ነውና ልጆች ይማሩ፣ ስልጠና ይወሰዱ ለማለት ነው። በተለይ ለህፃናት እነዚህ የዜማ መሳሪያዎችን መማር ለመንፈሳዊ ለስነ ልቦናዊና ለማህበራዊ ህይወታቸው በጣም ጠቃሚ ነው። ህፃናት በዚህ እድሜያቸው ነው በልጅነት እድሜያቸው ነው ይሄ መንፈሳዊ ስነ ልቦናዊና ማህበራዊ ማንነታቸው የሚገነባውና በመዝሙር ውስጥ እየተጫወቱም እየነካኩም እግዚአብሔርን ማመስገን፣ እግዚአብሔርን ወደ እግዚአብሔር ጸሎት ማቅረብ፣ አባት እናትን ማክበር፣ ሰውን መውደድ፣ አካባቢውን ማወቅ፣ እንደገና ደግሞ ቋንቋን ማዳበር፣ ንግግርን በደንብ አድርጎ መናገር፣ ዜማን መልመድ እነዚህ ቀጥተኛ ባልሆነ መንገድ የሚማሯቸው ትምህርቶች ናቸው። እኛ ደግሞ በተቋማችን ልክ እንደ አብነቱ ትምህርት ተማሪ ተኮር ስልጠና ነው የምንሰጠው። ተማሪው በራሱ ስፒድ ነው የሚሄደው እንጂ ከሌሎች ተማሪዎች ጋር እኩል አይወዳደርም። ሲመጡ በገናቸውን ከያዙ ቀን ጀምሮ በእነሱ ልክ ነው ስልጠናው የሚሰጠው። በቻሉበት ፍጥነት ነው። በጣም ፈጥነው ከሄዱ ፈጥነው እንዲማሩ እናደርጋለን። በጣም ከዘገዩ ደግሞ ሳይሰለቹ እየተጫወቱም ቀስ እያሉ ስልጠናውን እንዲወስዱ እናደርጋለን እና በተለይ ወላጆች ልጆቻችሁን ክረምት የት እናሳልፍ ብላችሁ ስታስቡ ልጆች ዓመቱን ሁሉ በትምህርት በቀለም ትምህርት ስለደከሙ
ከዚህ ነፃ ሆነው የስነ ጥበብ፣ የኪነ ጥበብ፣ የዕደ ጥበብ ስልጠናዎች በመነካካት በማየት እነዚህ አይነት ስልጠናዎችን ማሰልጠን ተገቢ ነው። በተለይ ደግሞ በቤተ ክርስቲያን አካባቢ መዝሙር ቢዘምሩ፣ መዝሙር ቢማሩ፣ የቤተ ክርስቲያን ጸሎቶች ቢማሩ ነገ እናንተ በማትኖሩበት ጊዜ እግዚአብሔርን ተስፋ አድርገው ትምክታቸው እግዚአብሔር እንዲሆን በቸገራቸው ጊዜ እግዚአብሔርን እንዲጠሩ መንፈሳዊ ጥንካሬያቸው እንዲያድግ ያስፈልጋልና በተለይ ከሌሎች ከንግግርም ሆነ ከጽሁፍ መልእክቶች የበለጠ የመዝሙር መልእክቶች በጣም ትልቅ አቅም ስላላቸው ልጆች በቃልም የሚዘምሩት መዝሙር እንደገና ደግሞ በዜማ መሳሪያ በገና እየደረደሩ መሰንቆ እየገዘገዙ በክራርም እየደረደሩ የሚዘምሯቸው መዝሙሮች ደግሞ በይበልጥ ወደ ውስጣቸው ይገባሉና ይሄ በተግባርም ያየነው ብዙ ወላጆች ያመሰገኑን በዚህ አገልግሎታችን ብዙ ወላጆች የተጠቀሙ ያውቃሉና ሌሎች ያልሰማችሁም ይህንን ማታውቁ ልጆቻችሁን አስተምሩ ለማለት ነው። አመሰግናለሁ።